በዛሬው የፊልም ዳሰሳችን በእውነተኛ ታሪክ ላይ የተመሰረተውን ዲዘርት ፍሎር የተሰኘውን ፊልም ላስቃኛችሁ። ከዛ በፊት ግን ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉና ይህን ቪዲዮም ላይክ አድርጋችሁ እንድትጀምሩ ተጋብዛችኋለሁ። ወደ ቪዲዮ እንሂድ። ታሪኩ የሚጀምረው ጭው ባለ በረሃ ውስጥ እናቷና የእናቷ ዘመድ ክፉ ነገር ሊፈጽሙባት ከትመዋል። ገና በሶስት ዓመቷ ግርዛት የተባለውን ጭካኔ የተሞላበት ባህላዊ ተግባር ገና በለጋ እድሜዋ ያለ ርኅራሄ ፈጸሙባት። ለዚህ ተግባር ሲባል በጣም ስለት ያለው ምላጭ ይዛ የመጣችው የዋሪስ ዲያሪ እናት ከልጇ በላይ የማህበረሰቡ አስተሳሰብና ወግ የበለጠባት ትመስላለች። ይህንን ክፉ ድርጊት ከፈጸሙባት በኋላ ዋሪስ ህመሙንና ስቃዩን መቋቋም አልቻለችም። በዚያ በኩ መስሏችሁ ነው? ትተርፋለች ወይስ አተርፍም የሚለውን ለማወቅና ባህላቸውን ቬሪፋይ ለማድረግ እዛው ትተዋት ይሄዳሉ። ትረፍ ያላት ነፍስም ሆነና ነገሩ ዋሪስ በተአምር ከዚያ አደገኛ ችግር ተረፈች። ሀገሯ ሶማሊያ እሷ ላይ በችግር ላይ ችግር መደራረቧን አልተወችም። 12 ዓመት ሲሞላት አባቷ ከ60 ዓመት ሼባ ጋር አጋብቶ በምላሹ ደግሞ 5 ግመል ተቀበለ። እሷ ያገባችው ሼባ ሰውዬ ከሷ በፊት 3 ሚስቶች ያሉት ሲሆን ዋሪስ አራተኛ ሚስቱ ነበረች። በዚህ ጊዜ ዋሪስ ልቧ ተሰበረ። የልጅነት ጊዜዋንም ቤተሰቦቿ ስቃይ ያደረጉባት። አንድ ቀን ሌሊት ዋሪስ ይህንን ከባድ ህይወት መግፋት ስለመረራት ጭው ያለ በረሃ ውስጥ ወደ ምትኖረው አያቷ ቤት እየሮጠች ትሄዳለች። ምንም እንኳን እናቷ ከቤት እየጠፋች እንደሆነ እያየቻት ቢሆንም ልታስቆማት ግን አልፈለገችም ነበር። ዋሪስ አስፈሪውን በረሃ በልጅ እግሮቿ መግፋት ቀጠለች። ረሃብ፣ ድካምና የውሃ ጥም ፈተናዋን አበረቶት። ሲርባት ቅጠሉን እየበላች ሲደክማት ደግሞ መሬት ላይ እየተኛች ተስፋ ሳትቆርጥ አያቷ ቤት ደረሰች። አያቷ በጣም ጥሩ ሴት ነበሩ። በደረሰባት ችግርም በጣም አዘኑላትና ነገር ግን እንኳን እሷን ራሳቸውንም ለማኖር በጣም እንደከበዳቸው ይነግሯታል። አያይዘውም አንድ ተስፋ ሰጥቷት ምንም እንኳን እሳቸው ቢቸግራቸውም እሷን ግን ከተማ ውስጥ ስራ እንደሚያስቀጥሯት ቃል ገቡላት። ከዚያ እንግሊዝ ውስጥ በስደት በቤት ሰራተኝነት ተቀጥራ ለ7 ዓመታት መስራት ጀመረች። ነገር ግን ባልታሰበ ሁኔታ 7 ዓመት ከሰራችበት ቤት ተባረረች። የምትጠለልበት ቤትም ሆነ የምትመገበው ምግብ አልነበራትም። በዚህ ምክንያት ከ7 ዓመት በፊት ጥላው የመጣችውን አሰቃቂ ህይወት ዳግም ልትገፋው ግድ ሆነባት። ያኔ በረሃ ላይ ስትጓዝ ሲርባት ቅጠል እንደበላችው አሁን ደግሞ ብሪታንያ ውስጥ ጠኔ ከሚደፋኝ ብላ በቆሻሻ ገንዳ ውስጥ የተጣለ ምግብ እየፈለገች መመገብ ጀመረች። በዚህ ሁሉ መሀል ውስጧ ወደ ሀገርሽ ተመለሺ፣ የሶማሊያ ጅብ ይበላሽ ይሻላል እያለ ቢነግራትም እሷ ግን ይህንን ከምታደርግ የእንግሊዝ ጅብ ይብላኝ ብላ የገዛ ሀሳቧን አፉን አለችው። ከሳምንቱ በአንዱ ቀን ዋሪስ አንድ ሱቅ ውስጥ ዘው ብላ ትገባና የሆነ የሚያምር ቀሚስ አንስታ መለካት ያምራታል። ነገር ግን የሱቁ ባለቤት ማሪሊያን ቀረብ ብላ ልታናግራት ስትሞክር ዋሪስ በድንጋጤ ቀሚሱን ወርውራላት ሮጣ ትሄዳለች። በተመሳሳይ ቀን ማሪሊያን እና ዋሪስ ባስ ውስጥ ይገናኛሉ። ከዛ ማሪሊያን ዋሪስ ያለችበትን ሁኔታ ለመረዳት ጊዜ አልወሰደባትም ነበር። ስለዚህ ማሪሊያን ዋሪስን ልትረዳት ወሰነችና እሷ ቤት እንድታርፍ ፈቀደችላት። ነገር ግን የማሪሊያን የቤት አከራይ ሁለት ሆናችሁ ልትበጠብጡኝ አይነት ሙድ ማራመድ ሲጀምሩ ዋሪስ ግራ በገባው እንግሊዝኛ ስትለምናት አከራዩዋ ፈቀዱላት። ዋሪስም ማሪሊያ ቤት ዝም ብሎ መቀመጥ ምቾት ስላልሰጣት ማሪሊያ ስትወጣ የእሷን ቤት እያጸዳች ጠብቃት ጀመር። በዚህም ማሪሊያ ዋሪስን ይበልጥ ማመንና መውደድ ጀመረች። መውደድ ብቻ ሳይሆን በአስተናጋጅነት እንድትቀጠርና ገንዘብ ሰርታ ራሷን እንድታስተዳድር እድል ከፈተችላት። ከዛላቸው አንድ ቀን ምሽት ማሪሊያ ዋሪስን መሸታ ቤት ይዟት ትሄዳለች። ከዚያ አንድ ጀለስ በዋሪስ ሂሳብና ሄዶ ሊያናገራት ይሞክራል። ዋሪስም ድሮ የነበረባት ትራውማ ይመጣባትና ሮጣ ትወጣለች። በሚቀጥለው ቀን ዋሪስና ማሪሊያ በባለፈው ምሽት ስለተፈጠረው ክስተት እያወሩ ሳለ ለምን ፈርታ እንደሮጠች ለማሪሊያ ነገረቻት። ልጅ እያለችም የደረሰባትን ሰቆቃ ቀሚሷን አውልቃ ታሳያታለች። አያይዛም ሁሉም ሴቶች እሷ የደረሰባት አይነት ችግር እንዳልደረሰባቸውና በሶማሊያ እንዳሉት አይነት እንዳልሆኑ መረዳት ቻለች። ይህንን አሳዛኝ ታሪኳን የሰማችው ማሪሊያም እጅጉኑ በጣም ታዝናለች። ከዕለታት በአንዱ ቀንም ዋሪስ ተቀጥራ የምትሰራበት አንድ ሬስቶራንት ውስጥ ዶናልድሰን የሚባል ታዋቂ ፎቶግራፈር የዋሪስን ተፈጥሯዊ ውበት ስላደነቀ የቢዝነስ ካርዱን ሰጥቷት ይሄዳል። እሷ ግን የመጣላት ትልቅ እድል እንደሆነ ስላልተረዳች መልሳ ሳትደውለት ወደ ቤቷ ትሄዳለች። በሚቀጥለው ቀንም ከማሪሊያ ጋር ወደ አንድ ፓርክ ሄደው እያወሩ ባለበት ሰዓት ላይ በድንገት ህመም ይሰማትና ወደ ሆስፒታል ትወስዳታለች። በዚህ ሰዓት የተሰማትን ህመም ለማየት ዶክተሩ እግሮቿ እንድትከፍት ሲጠይቃት በፊት የነበረባት ፍራቻ ነገሮችን አቅልላ እንድታይ አላደረጋትም። ሆስፒታል ውስጥ ዋሪስ ገላዋን ለዶክተሩ ለማሳየት ፈቃደኛ አልሆነችም ነበር። ከዛ ዶክተሩ በተረጋጋ መንፈስ ስለ ህመሙ አስረዳትና ልጅ እያለች በደረሰባት ግርዛት ምክንያት እንደሆነ ነግሯት በቀዶ ሕክምና እንደሚስተካከል ይነግራታል። ነገር ግን ዋሪስ እንግሊዝኛ መናገር ስለከበዳትና መግባባት ስላልቻሉ ሶማሊኛ መናገር የምትችል ነርስ ጠርታ እንድታስተረጉም ትደረጋለች። ነገር ግን ነርሷ ለዋሪስ ቀዶ ሕክምናውን እንዳታደርግና ካደረገች ግን ባህላቸውና ቤተሰቦቿን እንደከዳች እንደሚቆጠር ነገረቻት። በዚህ መሀልም ዋሪስ ግራ ተጋብታ ትቀራለች። ነገር ግን በማሪሊያንስ ድጋፍ ቀዶ ሕክምና ታደርጋለች። ከሕክምናው ካገገመች በኋላም በባለፈው ጊዜ የቢዝነስ ካርዱን ጥሎላት የሄደውን ዶናልድሰን አገኘችው። እዛ ብዙ የሚያማምሩ ፎቶዎችን አነሳትና ወደ አንድ የሞዴሊንግ ኤጀንሲ ይወስዳታል። የተነሳቻቸው ውብ ፎቶዎችም የሰዎችን ቀልብ ሳበ። በዚህም ምክንያት ብዙ ፎቶግራፈሮች ከእሷ ጋር ለመስራት መሯሯጥ ጀመሩ። ለመስራት የተስማማችበት ኤጀንሲ ወደ ፓሪስ ሄዳ እንድትሰራ እድል አቀረቡላት። ከዛ በዚህ የተደሰተችው ዋሪስ ዜናውን ለጓደኛዋ ለማሪሊያንስ ነገረቻት። ነገር ግን አንድ ደባሪ ነገር ይፈጠራል። ሀገር ሰላም
ሰላም ብላ ፓስፖርቷን ይዛ ወደ ኤጀንሲው ስትሄድ ኤክስፓየርድ እንዳደረገ እና ወደ ፓሪስ እንደማትሄድ መርዶ ይነግሯታል። ይህ ብቻ አልነበረም። ላለፉት 6 ዓመታት ሳታስበው በህገወጥ መንገድ ነበር የቆየችው። ስለዚህ አሁን እስር ቤት ገብታ ወደ ሀገሯ ልትመለስ ሆነ። አንድ መፍትሄ ማምጣት ነበረባት። ያ መፍትሄም እሷን ለመርዳትና ኑሯን ህጋዊ ለማድረግ ሲባል ኒል የሚባል ሰው ከሞዴሊንግ ኤጀንሲው ለህጋዊ ወረቀት ተጋቡ። እሷም ህጋዊ ሰነዷን ስታገኝ ጀለስን አላማዬ ላይ ነው ማተኩረው ብላ ኢግኖር ገጨችው። ከዚያም ወደ ፓሪስ በህጋዊ ሰነድ ሄደች። ይህ አጋጣሚ የዋሪሰን ህይወት እስከ መጨረሻው ቀየረው። በጋዜጣዊ መግለጫ ላይ ስለ ፋሽን እና ከፋሽን ጋር በተያያዘ ባደረገችው ቃለመልስ ላይም የእሷን ህይወት የቀየረው በልጅነቷ የተፈጸመባት ግርዛት መሆኑንና በእነሱ አካባቢ አብዛኞቹ ሴቶች በዚህ መንገድ ውስጥ እንደሚያልፉ ትገልጻለች። እናም ኢንፌክሽኑና ቁስሉ የሁለት ታላላቅ እህቶቿን ህይወት እንደነጠቃት ትናገራለች። ዋሪስ ተናግራ እንደጨረሰችም ጋዜጠኛዋ በማልቀስ ላይ ነበረች። አሁን ግን የዋሪስ ህይወት ተቀይሯል። በተለያዩ መድረኮች ላይም ደምቃ ትታያለች። ዋሪስም የእሷን ኢንፍሉዌንስ ተጠቅማ ሌሎች እሷ ያለፈችበትን መንገድ ያሳለፉ ሴቶችን መርዳት ትጀምራለች። ከዚያም የዩናይትድ ኔሽን ስፔሻል አምባሳደር ትሆናለች። በመቀጠልም የራሷ የሆነ ዲዘርት ፍላወር የተሰኘ ፋውንዴሽን ታቋቁማለች። በዩናይትድ ኔሽን ሄድኳርተር ስብሰባ ላይም የሶማሌ ሴቶችን ከእንደዚህ አይነት ነገር መታደግ እንዳለባቸው ታሳስባለች። በ29 ሀገሮች ላይም የሴት ልጅ ግርዛት በመቶ ሚሊዮን የሚቆጠሩ ሴቶችን ህይወት እየቀጠፈ ይገኛል። በመጨረሻም ምስጋና ለዋሪስ እና ለፋውንዴሽኑ የሴት ልጅ ግርዛት እንዲከለከል አድርጋለች። ፊልሙም እዚህ ጋር ያበቃል።